ሰላም እንዴት ናችሁ? ዛሬም ተመልሰን መጥተናል። ያለፈው ሳምንት ግን ዘለለን ኮንሲስተንሲ ላይ መጣ የተመታ ነው ያል። ዛሬም እንደተለመደው በአዲስ ሀሳብ መጥተናል። ዛሬ ደግሞ ስለምናወራው መሰለ ስለ ሾርት ፎርም ቪዲዮ እናወራለን ብዬ አስቤያለሁ። እኔ ስለ ትዳር ጉዳይ እናወራለን እንደ ያልክ ሳትናገርም አንተናት እባክህ። እሺ እኔ የምልህ እንዴት ሆንክ ግን? ምኑን የቤተሰብ ሚስት ምናምን አዘጋጅተን እንዳለ ብለዋል ነበር። አዎ ተሳካ? ይሳካል፣ ቀጣይ ዓመት ይሳካል። አይታህ አለች አልክ። አማን ወደ እንትኑ እንግባና እንቅረጽበት። ስለ ሾርት ፎርም ቪዲዮ ምን ታስባለህ? ለምሳሌ ምን አይነት? ለምሳሌ ቲክቶክ ቪዲዮ ጠቃሚ ነው ወይስ ይጎዳል? ያው ሁሉ ነገር እንዳጠቃቀም ነው እኮ፣ ግን ከጥቅሙ ጉዳቱ ያመዝናል። እንዴት እንዲህ እያልሽ ነው አንድ ላይ አይታጣቅም። አሁን እኔ እውነት ለመናገር አንዳንድ ጊዜ ከቤተሰብ ጋር ጊዜ ማሳለፍ ስፈልግ ምናምን ቆጣሪ ያጠፋል። የምሬን ነው። መብራት ሲጠፋ ቤተሰብ ሲሰበሰብ ምናምን ደስ አይልም። የሆነ ሻማ ላይ ነው ነው፣ ግን የማይወራ ታሪክ የለም ነው የምልህ። ፋዘር ይመጣናት በእኔ ዘመን ወደ የሚገርማችሁ ጸዴ ነው። ቱቢሆነስት ግን እንደዚህ ቤተሰብ ምናምን ተሰብስቦ ማውራት እየቀረ ነው እንደ እኔ ያልኩህ እኮ። በቃ ቤት እንገባለን፣ ማዘርም የፖዷን ታረጋለች፣ ፋዘርም በዚህ ጋር እንትን ይላል፣ ብራዘሮች ቲቪ ከፍታሉ፣ እኔም ፒሲን ከፍታለሁ፣ ከዛ እንላላካለን። በዚህ ደግሞ ደስ የሚሉት ማዘር ቲክቶክ የሆነ ሲመቻት ጸሎት ሲመጣ ትልክልኛለች፣ ፋዘር የስራ ማስታወቂያ ይልክልኛል። አርፈት ተዘፍዘፍ አንተ ስራ ምናምን እዚህ ዩቲዩብ ላይ ስራዬን እንትን እያልኩኝ ጊዜን እያጠፋሁ ይልክልኛል የስራ ማስታወቂያ። ኤንጂኦ እየቀጠረ ነው። ውጣልኝ ነው ምንድን ነው የምትለኝ? ያው እኮ ግን አሁን ብዙ ጊዜ ማታ ድሮ ካየህ ቤተሰብ ይሰበሰባል፣ እራት አንድ ላይ ይበላል ነገር። አሁን እንዴት ነው የሆኑ ልጆች ካሉ ተከፋፍለው ላይቭ ይገባሉ ቲክቶክ ላይ እና ሁሉም እናትና አባት ራሱ ላይቭ ሳይገቡ አይቀርም። ብቻ ሁሉም እንትን ይላሉ። ግን ጸብ ራሱ ላይቭ ላይ ሆኖ የለ እንዴ? ባሌ ያደረገኝ ልንገራችሁ ናምራት ምን አገባን? አብዛኛው ሽቀላ አይደለም ባ እንደ አንተ ምን ሆነ ነው ይሄ በስነስርዓት ማውራት የማትችል ሴትዮ፣ የቱ ጋር እንደሚነካ የማታውቅ ሴትዮ ወጥታ ላይቭ ስትገባ ምንድን ነው የምትለው? አይ ስለ እኔ ወላጆቻችሁን ቲክቶክ ደልቱ። የምር ልጆች ናቸው የወላጆቻቸውን ኮንትሮል ማድረግ አለባቸው። ፓረንታል ኮንትሮል የሚባል ነገር አለ። አሁን እሱ ተቀይሯል። ኧረ የሆነ ሰዓት ያጋጠመኝ ልንገርህ። ስራ እየሰራ ነው፣ ኖርማል ስራ ቦታ ቁጭ ብለን እየሰራ ጀስት አንዱ ጀለስ በጣም ያነባል ምናምን፣ አሪፍ ንቃተ ህሊና አለው የምትለው አይነት ልጅ ነው። እና ስለ እንትን አነሳ። ንቃተ ህሊና ተደባዳቢ መረያበት ሩሚን ታውቀዋለህ? ፈላስፋው ጀስት እንደ ፕሮፊት ምናምን የሚሉ መጽሐፎች አሉት። ከዛ ስለ እሱ አነሳን። ታውቀዋለህ? አዎ አውቀዋለሁ ምናምን። ከዛ አጠገብ የሆነች ልጅ ነበረች እና ታውቂዋለሽ ምናምን፣ ማን ነው ምናምን አለችው። ሩሚ ምናምን አላት። አታውቀውም። ከዛ እኔና እሱ በደንብ እያወራን ስለ ሩሚ መጽሐፎች፣ ግጥሞች እያወራን ከዛ ጀስት ወሬያችን ስቧታል ነገር እና እንዴት ነው እኔ የማላውቀው ምናምን ስትል ምን ቢላት ነው አዶኒና ጃኒ እያለልሽ እንዴት ታውቂያቸዋለህ? እና ሞትኩ ነው አለ። እና ቴንሽን የምንሰጣቸውን ሰዎች ምናምን ጀስት ቲክቶክ ከዛ ምን አለ መሰለህ ትንሽ ከፍ በይ አይነት ነገር አለ። እና ቱቢሆነስ አቴንሽን የምንሰጣቸው ሰዎች በጣም አሁን ላይ ሆነ አይታታል። ሲጣሉ መንግስት እንዴት ዝም አለ ምናምን ስትል የሆነ ሰዓት ቲክቶክ ላይ አዶኒና ጃኒ ተጣሉ ምናምን ሲባል መክናታ ስለ አቴንሽን የምንሰጠውን ሰው አናውቅም እኮ የምልህ ለዛ ነው። የሆነ የራስ ህይወት በጣም ብዙ ነገር እያረረብህ ጊዜህን የምታሳልፈው ግን እንደነዚህ አይነት ወሬዎች ላይ ነው። እና በዚህ ሰው እኮ ኤስኬፕ ስለሚፈልግ ነው እንደዚህ አይነት ነገር የሚሄዱ። በተለይ ኢትዮጵያዊ በቃ የኑሮ ችግር አለበት፣ የኑሮ ጥያቄ አለበት። ከዛ ሀሳብ የሚወጣው እንደዚህ አይነት ነገር ላይ ሲሆን ሀሜት ሲሰማ የሆነ በቃ አለ አይደል እንደዚህ አይነት ነገሮችን ፎሎ ሲያደርግ ነው። በቃ አትሊስት
ቤት ኪራይ ነገ እንዳለብህ ትረሳዋለህ። ወይኔ ተጣሉ አንተ እንትን አይደለ የእንጀራ ልጅ አይደለ ኢትዮጵያ ውስጥ እየኖርክ ምንም እንትን የለውም። ግን እንዴት ነው ካለብህ ጭንቀት የተወሰነ እንትንን ይወስደዋል ነው። እና ባለፈው ደነገጥኩ። ስልኬ እንደዚህ ሰኞ እንትን ይላል ይሄ ዊክሊ ዩዜጅ ምናምን ያመጣል ስልክ ላይ። ከዛ 3 ቀን ቲክቶክ ላይ ይላል 3 ቀን 72 ሰዓት ቲክቶክ ላይ ጨርሳል። በሳምንት ውስጥ ማለት ነው። በሳምንት ነው 72 ሰዓት። እሺ አዘንኩኝ በራሴ። በጣም ማዘን አለብህ። ምንድነው መሰለህ አሁን የኔ ችግሩ ምንድነው መሰለህ አውቶ ስክሮል ላይ ያደረገውና ዲዛይን ምናምን ነው የምሰራው። ብዙ ጊዜ ቁጭ ብዬ ዲዛይን እየሰራው አውቶ ስክሮል ያደርጋል፣ እሰማዋለሁ፣ አላየውም። በቃ ጂስ እንደ ፖድካስት እንደማዳመጥ አይነት ነገር እና ቀኑ ሙሉ በቃ ይሄዳል። ቻርጀር ባትሪ ዲዩስ እዛው ጋር ሰካዋለሁ፣ እኔ ስራዬን እሰራለሁ፣ እሱ ይሄዳል። ከዛ ምን አገኘህ ምን ሰማህ ምናምን አላውቀውም። ግን በሰዓቱ ብትከታተለው ራሱ ቪዲዮን ያየህ ራሱ እንትን ብትል ከ30 ደቂቃ በኋላ ምን እንደየ ጭንቅላታ ያስታውስ ማለት በላይ ሆኖ የሚደረግበት የሆነ ቪዲዮ የሆነ ሀሳብ ይመጣል፣ የማያገባ ሀሳብ። እሱን ሳጨርሰው ደግሞ ወደዛኛው ትሄዳለህ። ከዛ በኋላ አቁመህ 30 ደቂቃ ምናምን ካለፈ ምንድን ነበር ያየሁት ብለህ ብታስታውስ 1 ወይ 2 ቪዲዮ ነው ልታስታውስ የምትችለው። ነው ቱ ቢ ኦነስት ለዘላቂው ጀስት ሎንግ ታይም እውቀት የምታገኝበት ነገር አይደለም። ለስራ ምናምን ይጠቅማል። ሾርት ፎርም ቪዲዮን ኢንስታግራም ላይ ቲክቶክ ላይ ምናምን ስራ የሚሰሩ ሰዎች አሉ። እንደዛ የሚጠቀሙት አይነት ሰዎች ቢሆን እሺ አሪፍ ነው። ግን ምንም አንተ ሳትጠቀም ቢዝነስ ማሰራበት ከሆነ ቁጭ ብለህ ስክሮል ስታደርግ በጣም በቃ ቦሪንግ የሆነ ህይወት ነው የሚኖር። ጭንቅላት የማሰብ አቅሙ ይጠባል። ከዛ አቴንሽን ስፓም በጣም እየጠበበ ነው የሚሄደው። አሁን እንግሊዝ ላይ ነው ምናምን በቀደም የወጣ ህግ አለ እና ከ16 ዓመት በታች መሰለኝ ልጆች ሪስትሪክት ሶሻል ሚዲያ ስልክ መስጠት አይቻልም ነገር ነው እና በሱ አይነት መንገድም መቆጣጠሩ ከባድ ነው። የሆነ ሰዓት ኢትዮጵያ ውስጥ ኢንፎርስ አይደረግም ማለት እሱን ነው ማን ቼክ ያደርጋል። እንደውም የሆነ ሰዓት ጀስት እነዚህ ብልግና ቪዲዮዎች ምንድን ነው የሚባለው ፖርን ቪዲዮ ኢትዮጵያ ውስጥ ተከልክሎ ነበረ። ግን ተከለከለ ቆመ። ጀስት የምሬን እኮ ነው። የሆነ ነገርን እንደዚህ አታርግ በማለት ምናምን ልታቆሙ አትችልም። ጀስት በማስተማር ምናምን ነው የሚሻለው። እንዲሁም እንደዚህ አይነት ነገር የሚያይ ሰው ከአሁን በኋላ እንደዚህ አይነት ዌብሳይቶች ተከልክለዋል ምናምን ሳይሆን እንደዚህ ብታደርግ የሚመጣበት ኮንስኩዌንሱ ይሄ ነው ብለህ ማስተማሩ ነው የሚሻለው። ነው እኔ ቱ ቢ ኦነስት አሁን ላይ በጣም ቲክቶክ ኢዝ እንደውም በጣም የሆነ እንትን ፖድካስት እያየው ለምን የፈረንጅ እንግሊዝኛ ፖድካስት ነው ምን ይላል መሰለህ አሁን ኒውክለር ምናምን ዓለም ላይ በጣም ስጋት የሆነ ነገር ነው አይደለ? ሾርት ፎርም ቪዲዮ ራሱ ከኒውክለር እኩል ወይ በሚበልጥ ደረጃ ዓለም ላይ በጣም ስጋት እየፈጠረ ነው ይላል። እና ማለት በጣም ትውልዱን የሚያቀነጭር አይነት ነገር ነው ሾርት ፎርም ቪዲዮ ነው የሚለው። እንደውም ከዛ በኋላ ምን አለ መሰለህ ልጆች አባቶቻቸውን ኦር ደግሞ ብቻ አንተ ልጅ እየሆንክ በመጣህ ቁጥር ድሮ አይምሮ እየሰፋ ነበር የሚሄደው ጥሩ ነገር እያሰብክ አዳዲስ ፈጠራዎች ምናምን እንትን እያልክ። አሁን ያለው ትውልድ ግን አባቱ ነው የሚበልጠው ማለት ይሄ አቴንሽን ስፓሙ የሆነ ነገሮችን ለመፍጠር ያለው ክሬቲቪቲ ምናምን ያኛው ትውልድ አባትየው እየበለጠው ነው ያለው ነው ማለት ከላይ የሆነ ነገር ያደርጋል እውቀት ያለው ይመስለዋል። ከዛ የ30 ደቂቃ ወር ደግሞ 30 ሰከንድ ቪዲዮ ያህል በቃ ያን ነገር አውቀዋለሁ ምናምን ይላል እና ጭንቅላቱ ከዛ አባቱ ካለው ጭንቅላት እየጠበበ ነው የሚሄደው አይነት ሪሰርች አንብቤያለሁ። በነገራችሁ ላይ ዛሬ እንግዳ አለን አይታየም የምትለው ነገር አለ እንግዳችን ስለ ሾርት ፎርም ቪዲዮ አንዳንድ ነገሮች ይልልናል። እሱ በሲና ገባ። እንግዳችን እንደምትመለከቱት ፋይል ስታተስ ላይ ያለ ሰው በሪል ስቴት ዙሪያ ነው የሚሰራው። እስቲ ራስህን ትንሽ አስተዋውቀንና ከኢሹ አንጻር ምን ታስባለህ የሚለው። ኦኬ ያው ዮሐንስ ይባላል። ቤታችሁ ስለጠራችሁኝ እናመሰግናለን። ቆንጆ ሀሳብ ላይ ነው እየተወያያችሁት የነበረው። አይ ቲንክ እኔም አይምሮ ውስጥ የሚመላለስ ነገር ነውና ብዙ ጊዜ የምናየውን የማናየውን ነገር አንለይም።
ኢቨን ኢፍ ሁሉም እኔ አሁን ታናሽ ምናምን አለኝ በነገራችን ላይ እና ቲክቶክ ትጠቀማለች በደንብ እና ሁሌ ፎሪን ፔጅ አንተ ስክሮል ባረኮ የምታየው ነገር ምናምን ወደ አንተ ነው የሚመጣው። ቲክቶክ ደግሞ አልጎሪዝሙ እንደዛ ነው እና አንዳንዴ ሳታስበው የሆነ ነገር ሲመጣብህ በዛ በእድሜዋ ማየት የሌለባት ነገሮች አሉ። ሁላችንም በየእድሜያችን ማወቅ ያለብን ደረጃ አለ ብዬ አስባለሁ። ምክንያቱም ኤቢሲዲ ሳቆጥር ለሃይ ሌቭል ስለ ማትሪክስ ምናምን አታወራም። ስለዚህ ቀድማ የምታየው ነገር አዲስ ይሆናል። ከዛን ያንን ነገር ለመተግበር ደግሞ ትጓጓለች። ሰው ነህ፣ ብዙ ነገሮችን ታያለህ ምናምን። ከዛን የመሄድ ፍጥነቷ በጣም ሀይ ይሆናል። ስለዚህ የሚለቀቁት ቪዲዮዎች ራሱ አንዳንዴ ያሰጋኛል። ትውልዱ ወዴት እየሄደ ነው ምናምን ነገር ብለህ ኖቲስ ታደርገዋለህ እና ያለ እድሜዋ ብዙ ነገር ታውቃለች። ታናናሾቻችን እየሄዱበት ያለው ነገር አሁን አጫጭር ቪዲዮዎችን ብታይ ህፃናት በጣም ጩጬ የሆኑ ጣታቸውን አውጥተው የሚሳደቡ ምናምን ቲክቶክ ላይ ካየ በጣም አለ። የሆነት እንዴ 13 ዓመት ሆኖ ምናምን እንትና ልቤን ሰብሮት እንትና ጠገ ነው ምናምን ብላ ቪዲዮ ሰርታለች። ምንድን ነው የተሰበረው? ምንድን ነው የተጠገነው? ገብቷል። እዚህ ለእኔ ራሱ ፊሊንጉን አላገኘሁትም። በዚህ እድሜ ሀያዎች ውስጥ ገብቻለሁና ሀያዎች ውስጥ ያለ ሰው የማያውቀውን እነሱ ብዙ ነገሮችን አይተው ጃምፕ የሚያደርጉት ነገር ከስራ አንጻር አሁን አንተ ለስራ ስትጠቀሙ ምናምን ምን አይነት መጥፎ ነገርም አለ ጥሩ ነገርም አለ የሚለው ከስራ አንጻር ምን አለ መሰለህ፣ ያው ኦልሬዲ አሁን ሶሻል ሚዲያ በጣም ብዙ ነገር የያዘበት ታይም ነው። ከተጠቀምክበት ይጠቅምሃል፣ ካልተጠቀምክበት ይጎዳሃል። እንደውም አንዳንዴ ምን አስባለሁ 40-60 ነው ብዬ አስባለሁ። 40-60 ስለ ኢፌክቲቭ ኮንዶሚኒየም ምንም በለው ግን ያ 40-60 እንዴት መሰለች 60% እንደውም አንዳንዴ በጣም መጥፎ ነገሮችን እንትን ታደርግበታል። ግን ኢፌክቲቭ ሆነ 40ዋን ከተጠቀምክ ማለት ፑሽ ያደርጋል። በጣም 60% ፑሽ ያደርጋል ስለ ወደ መጥፎ እንድታይ ያን ነገር እንትን እንድትል ምናምን ይጓጓል። ፈኒ የሆኑ ነገሮች ናቸው በጣም ቫይራል የሚወጡበት ወቅታዊ ነገሮች እና ቁም ነገር የሚያዩም ሰዎች አሉ እና ከእሱ አንጻር 40ዋን በጣም አድመታ ከሰራ ኢፌክቲቭ ነው። ባይዚ ሾርት ፎርም ቪዲዮ እንዳጠቃቀም ነው። ላይክ እንደ እሳት ነው። እሳት አይደለ? ይሄ እሳት እኮ የራሱ ካራክተር ማሞቅና ማቃጠል ነው። አንተ አሪፍ ቦታ ከሰራህለት ትሞቅበታለህ። ዝም ብለህ ከተውኩ ደግሞ ያቃጠላል። ለምሳሌ አሁን ሰሞኑን እየተንሸራሸረ ያለ ሀሳብ አለ። ምናልባት ቲክቶክ ላይ አይተው ከሆነ ወንድ ልጅ አያለቅስም ወይም ደግሞ ማልቀስ የለበትም። ስለዛ ምን ታስባለህ? እሷ ፖይንት በጣም አከራካሪ ሀሳብ ናት። ማልቀስ አለበት የለበትም በሚባለው ነገር እኔ እንደውም ማልቀስ የለበትም ባይ ነኝ። ስለ ከነ ማልቀስ የለበትም ሳይሆን ያው ሁላችንም ስሜት አለን እኮ ሰው ልጅ በስሜት ነው። ግን ኦፊሻሊ ማልቀስ የለባትም ማለት አደባባይ ላይ ብዬ አስባለሁ። ምክንያቱም እኛ ዋሪየር ነን ብዬ ነው የማስበው። ዋሪየር ስለ ጦር ይዞ የሚዋጋ ሰው ወይ ደግሞ ሁሌ የሚዋጋ ሰው ሲቆስልም ሲደማም ምናምን መድማቱ ነው እንጂ ፊቱ ላይ የሚናገረው ለምን ደማው ብሎ ማልቀስ አለበት ብዬ አላስብም። በጣም ማልቀስ አለበት። እኔ ነው በደንብ ነው ማልቀስ ያለበት። ከመጣ መልቀቅ አለበት ብዬ ነው የማስበው። ምክንያቱም ሜንታሊ የሚያመጣው የሆነ ችግር አለ። አንተ አለ ማልቀስ የሚያመጣው የራሱ የሆነ ሳይኮሎጂካል ቤኔፊት አለ። ስለዚህ አንዳንድ ቦታዎች ላይ አሁን የሆነ ስታዲዎች ነበሩ፣ ሲኢኦዎች አሉ በቃ እንዲህ የሚያለቅሱ እንትን ላይ ኦቨርዌልም ሲሆን በቃ ሲያቀታቸው ምናምን ቱማች እንትን ሲመጣባቸው እዛው ቴብል ላይ አንድ እሪ ብሎ ያለቅስና ከዛ በኋላ ጭንቅላቱ ክሊር ያደርጋል። ከዛ ነገሮችን ያስተካክላል። አሁን ሞዴሬሽን ያስፈልገዋል። ቅድም እንዳልነው እንደ እሳቱ ላይክ ሁሌም ያለቅስ እንትን ከሆነ እሱ ያው አንድ ጾታ መቀየር አለበት። ሁለት ደግሞ ገመድ ሜትር ስንት እንደሆነ እየጠየቀ እንትን ቢጥሩ ነው። አይ አይደለም እንደ አርቲስታችንም መሆን የለብንም። ላይክ ሰለሞን ቡጋለውን አይባልም ይቅርታ ሰሌ ላፍ ገብቶ እያልክ ከሆነ ከባድ ነው። አይ ለላይ የፈለኩት ኤክስፔክት የምትደረግበት ወይ አለ ገብቷል። ወንድ ልጅ ካራክተር አለው ብዬ ነው የማስበው። ገብቷል። ገና ስትገለጽ
እንዲህ አሁን ሌሊት ሽንት ቢመጣ ሚስቴን ውሰጂኝ ማለት አይቀርም። ማልቀስ እኮ የእንትን አይደለም፣ የፍርሃት እኮ እንትን አይደለም። ማልቀስ እኮ ባይዜ ሳይኮሎጂው እንደሚናገረው እንባ አይንህ ላይ የሚመጣው ስለደነገጥ ስለፈራ ወይ ደግሞ እንትን ስለሆንክ አይደለም። በጣም ብዙ ኢሞሽኖች አንድ ላይ ሲመጡብህ ነው። የሬጉሌሽን እንትን ነው እንጂ የፍርሃት ወይ ነው እንትን ፈርተህ ሆነ ብታለቅሰው ምናልባት አንተ ያልከው ነገር ሀፕን ሊያደርግ ይችላል። ግን አንዳንድ ጊዜ ምን አይነት ሲቹዌሽኖች ሀፕን ያደርጋሉ? ከስራ ተባረርክ፣ ስትመለስ ምናምን ከፍቅረኛ ጋር ተጣላ፣ ቤት የሆነ ችግር አለ ምናምን ብለህ እንትን አልክ፣ ስትሄድ ምናምን የቤት ኪራይ ካልከፈልክ እቃን ምናምን ደጅ አውጥቶ ያ ሁሉ ነገር ሲመጣ ወደ ንዴትና ወደ ብስጭት ከሄድ ካሁን ብዙ ወንድ የሚሄደው ወደዛ ነው። ምክንያቱም እንደ ወንዶች ላይክ እንትናችን የሚሄደው ሀሳባችንም ቀድሞ የሚሄደው ብስጭት ላይ። ምክንያቱም አክሰፕተብል የሆነው እሱ ነው። አንተ ወንድ ልጅ ሆነ የሆነ ነገር ሀፕን አድርጎብህ ብስጭት ብለህ ድንጋይ እየወረወርክ እየተሳደብክ ምናምን እንትን ብለህ ወይኔ ምን ሆኖ ነው የሚለው ሰው። ግን በተቃራኒው ቁጭ ብለህ እሪ ምናምን ብለህ ብትል እጮ እንዳሰዳቢ ምናምን እያለ ነው ሰው የሚያልፍ። አክሰፕተብል አይደለም። በቃ ለቅሶ ምናምን ወንድ ልጅ እንዲያለቅስ የሚፈቀደለት ሁለቴ ብቻ፣ እናቱ አባቱ ሲሞት ወይ ደግሞ ልጆቹ ሲሞቱ ወይ በቃ እንደዚህ ለቅሶ ሴቲንግ ላይ እንትን የሚባልበት እንጂ በጣም በምንም አክሴፕተብል አይደለም። ያው ከምን መነጨ በል አሁን ቤትህን ማገርህን የምታቆመው አንተ ነህ ማስቡ። ልጅ ቤት ብረት መዝጊያ ነው ሲባል ምናምን ዲፌንድ ማድረግ ይችላል ነገሮችን እንዴት መቋቋም እንደሚችል ገብቷል አይደል? አሁን አንተም ማልቀስህ ትዳር ውስጥ ሆነ ሚስትህም ማልቀሻ ከሆነች ተቃቅፋችሁ ማልቀስ ግን መፍትሄ ፈጣሪ ነገር ነው ወንድ ልጅ መሆን ያለበት ብዬ ማስበው። ወንድ ልጅ ማልቀስ አለበት፣ ግዴታ ማልቀስ ካለበት በሩን ዘግቶ ማልቀስ አለበት፣ ማውጣት አለበት ስሜቱን ካልክ ገብቷል። ኦፊሻሊ ግን በአደባባይ አለቀስክ ማለት ሪፍሌክት አረክ እንደማችል እያሳያቸው ነው ማስበው። ገብቷል አይደል? ሚስትህ ስታለቅስ አብረህ የምታለቅስ ከሆነ ኦልሬዲ የወንድነት ካራክተርን አታል። ገብቷል አይደል? ኢቭን ይፈራል። አሁን በዚህ ሰዓት ላይ እውነት ለመናገር የወንድ እንትን ቀንሷል ብዬ ነው ማስበው። ገብቷል? ወንድነት ካራክተሩ የለም። ሴቱ ጋር ነው የምታገኘው ያን ካራክተር። በቃ ስራ ላይም ትገባለች፣ ትሮጣለች፣ ምን ትላለች፣ ችግር ቢመጣባት ዲፌንድ ማድረግ ትችላለች ምናምን። ሴት ጋር ነው እሱ ነገር እየታያለው ይሳል። ወንድ ልጅ ግን ይፈራል፣ እንትን ይላል። በቃ የሆነ ነገር ለመሞከር ወደ ኋላ ይሳባል። ያቺ ነገር ተርነት አደርገዋለች። ግን ማልቀስ ወይ አልችልም የሚባለውን መንፈስ ወደ ውስጡ እየከተተ ነው አስቡ። ስለዚህ የድሮ አባቶቻችን እኮ በጣም ብዙ ነገሮች ያጋጥሟቸዋል። እኔ ይቅርታ አድርግልኝና አባቴ ሲያለቅስ አይቼው አላውቅም። ያው በለቅሶ ምናምን ካልሆነ ውስጥ ግን እውነት የሚያስለቅስ ነገር ሳይፈጠር ቀርቶ ይመስላል። ሁሉም ቤት ይኖራል። የሆነ ኢሞሽናል የምትሆንበት ታይም አለሽ። ገብቷል አይደል? ሁሉም ያን ግን ኮንትሮል የምታደርግበት ነገር የወንድ ካራክተር ያደርጋል ብዬ ነው የማስበውና ስለዚህ ወንድ ልጅ ማልቀስ በጣም ካለበት ኢሞሽኑን በዛ ማውጣት ካለበት ቤታችሁ ገብታችሁ አልቀሱ። በረዘግተህ እዛ ስታለቅስ ደግሞ ማለት ነው እንትን ብለህ ነው ሰብሰብ አድርገህ ለእንትኑም አንዴ ማልቀስ አለ ሰብሰብ አድርገህ የሆነ የዛሬ 10 ዓመት ከሆነ ሰው ጋር ተደባድበህ ምናምን ከሚስት ጋር ተጣልተሃል ያዘው። ከዛ የሆነ ለቅሶ ላይ አብረህ ነው አንድ ላይ እንትን ትሏል። ወይኔ ዛሬ 10 ዓመት ትላለች። ግን እውነት ጀነሬሽኑ ያስፈራኛል። ኢቭን ኢፍ ማለት እኔ የዛ ጀነሬሽን አይደለሁም ማለት ሳይሆን አሁን ያለው የወንድ ልጅ ካራክተር በጣም እየተቀየረ ይመስለኛል። አላውቅም። ኢቭን ኢፍ እኔ አሁን በምሰራበት በሪል ስቴት ዙሪያ ላይ ያው ኮኔክሽን ይኖርሃል ምናምን ኢንቨስተሮች ይኖራሉ፣ ገንዘብ ያላቸው ይኖራሉ ምናምን። ሴቷ ናት ያላት መኒ ሜክ የምታደርገው እሷ ናት። ሃንድል ማድረግ የምችል ሴቷ ናት። እኔ ብዙ ሴቶች አውቃለሁ በጣም ጠንካራ የሆኑ ገብቷል የወንድ ካራክተር የተላበሱ ሴቶች ነው እያየሁ ያለሁት። እና ይሄ ነገር ምንድን ነው ገብቷል አይደል? ወይ ወንዱ ጠፍቶ ያስብላል። ገብቷል። ድሮ ወንዶች በጣም ነገሮችን ደፍረው ከዛም እዛም ሮጠው ምናምን ነገር ነበር። ምን አይነት አባባል አለ መሰለህ? በጣም የሚገርመኝ እንትን ነው ከባድ ጊዜ ጠንካራ ወንድን ይሰራል። ጠንካራ ወንድ ደግሞ ቀለል ያለ ጊዜን ይሰራል። ቀለል ያለ ጊዜ ደግሞ እንደ ነገሩ የሆነ ወንድ ይሰራል። ያ ደግሞ ከባድ ጊዜን ይሰራል ይባላል።
አይ ቲንክ እዚህ ሳይክል ውስጥ ነው ያለ ነው። አባቶቻችን ፋይት አድርገው የሆነ ደህና ነገር ላይ ደረሱ። ልጆቻቸው ምንም ስትራግል ላይ አይደሉም። እንደ ሁሉም እንደ ጀነራል ማውራት አልችልም፣ ግን አብዛኛው አሁን ላይ ያለው ወጣት በቃ ግቢ ገባም አልገባም፣ ተማረም አልተማረም፣ ቢዝነስ ሰራም አልሰራም ይሄን ያህል የሚያሳስበው እንትን ላይ አይደለም። እንደዛ የሚያሳስባቸው አይነት ሰዎችን ታያቸዋለህ። በቃ እየታገሉ እንትን እያሉ መኒሜክ እያረጉ የሆነ እንትን ላይ ጥያቄ የሌለበት ወንድ ከሆነስ በቃ ቺል እያደረገ ነው ዳድ መኪና ስጠኝ ምናምን እያለ ይኖራል። ከዛ ሰውዬ ደግሞ የሚቀጥለው ሰው ያንን ገንዘብ ወይም ደግሞ ያንን መልካም የሆነ ጊዜ ማስቀጠል ስለማይችል ወደ ችግር ይገባል። ያ ችግር ደግሞ ከዛ ሰውዬ የሚመነጨው ልጅ ከባድ ላይፍ ኖሮት ያድጋል። ስለዚህ እኔ እንደዛ መኖር የለበትም ልጄ ብሎ የተሻለ ነገር ይሰራል። የሱ ልጅ ደግሞ እንደዛ ያ ሳይክል ይቀጥላል ብዬ ነው የማስበው። በቃ ጊዜው ነው አንተን እንደ ወንድ ልጅ የሚሰራ ቻሌንጅ ፌስ ያላረገው ወንድ ልጅ እንደ ወንድ ልጅ አክት አያደርግም። እንደ እንግዳ አክብረን ብንጠራ ለፈልፋለ ተው አንተ ጸድ ሀሳቦች ተነስተዋል። ጸድ ሀሳብ ነው ግን ቱ ቢ ኦነስት ጸድ ሀሳብ ነው። ወንድ ልጅ ያለቅሳል አያለቅስም። እና ለዛሬ የነበረን እንትን ይሄው ነው። ጸዴ ኤፒሶድ ነበር ብለን እንጠብቃለን። እኔ ቢላል እና አማን ቢረካ አብረናችሁ ነበርን። በረዘግታችሁ አልቅሱ። መቻችሁ። ቻው